ለዱዓ እጅ ማንሳት ይሁን እጅን ወደ ታች ማድረግ ይሁን እጅ ማንሳት እንደመጣው እጅን ወደ ታች ማድረግ መጥቷል ሁለቱም መጥቷል ሙስሊም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም استسقى وجعل بطن كفيه الى الارض وظاهرهما الى السماء እንዲህ ብለው አላህ የለመኑበት ሁኔታ አለ የውስጥ መዳፋቸው ወደ መሬት አድርገው ተውሂዱ ንጹህ የሆነ ሰው በጠንካራ መሰረት የተገነባ ተውሂድ ያለው ሰው እንዲም ቢያረግ አላህ ታች ነው አይልም እንዲም ቢያረግ አላህ ላይ ነው አይልም ለዚህ ማዕና ይፈልግለታል ራሱ ሳይሆን ዑለማ ያስቀመጡለት ማዕና አለ ያ ይወሰዳል ለምንድን ነው እጃችን እንዲህ የምናደርገው ዱዓ ስናደርግ استنزال الرحمات ነው رحمت መውረድን መጠየቅ ነው رحمت መውረጃ አቅጣጫ ከየት ነው ከሰማይ ነው قبلة الدعاء ነች ሰማይ ይላሉ እነ ኢማሙ ነወዊ ሌሎች ዑለማዎች السماء قبلة الدعاء كما أن الكعبة قبلة الصلاة كعبة قبلة من አቅጣጫ كعبة يا دعاء يا صلاتاችን አቅጣጫ እንደሆነችው ሁሉ ሰማይ ደግሞ የዱዓችን አቅጣጫ ነች لله في السماء ولا داخل الكعبة الله ሰማይ ውስጥ ኖሮ ሳይሆን እጃችን እንደምናደርገው الله كعبة ውስጥ ኖሮ ሳይሆን ፊታችንን አዙረን وجهت وجهي للذي فطر السماوات والأرض حنيفا مسلما وما أنا من المشركين من له ይሄው የታወቀ ነው ያንኑ ሰጋጅ ይሄንን ዱዓ የለመደ ሰው ዱዓ التوجه ይሉታል افتتاحም ይባላል ሰላት ውስጥ ከሐረመና ከገባ በኋላ ፊቱን ወደ ታዙሮ ወደ ካዕባ አዙሮ وجهت وجهي للذي فطر السماوات والأرض እና እንግዲህ ይሄ ተስሪህ ነው ወግድ ፊቱን ወደ ካዕባ አዙሮ بسم الله الرحمن الرحيم يا الفاتحة يقرأ إياك نعبد ይላል ፊቱን ወደ ካዕባ አዙሮ አይኑን ወደ ተጋጀ ወደ መሬት ወደ محل السجود እያየ محل السجود እያየ إياك نعبد ማለት الله محل السجود ላይ ነው ወይ ተብሎ ይባል አይደለም ይሄ ኢሻራ የለውም ውስጡ ስለዚህ መጀመሪያ መሰረትን አቂዳን መገንባት ነው ይሄ ከተስተካከለ ሌሎች ሙተሻቢሃቶቹ ሲመጡም ራሱ ማዕና አዝለውን ይመጡት የቀጥተኛውን አቂዳውን የሚያፈርስ ማዕና ሳይሆን ሌላ ላኢቅ የሆነ ትርጉምን ይዘው ይመጡትና በዚያ ትርጉም ይወሰዳል